አመሰላ ሳሁ እግዚኦ መኑ የሃድር ውስተ ጽላሎትከ። ስለ ትሩፋን ተናግሮታል። አቤቱ ከባቢሎን ወጥቶ ኢየሩሳሌም ገብቶ በጽላሎተ ረድኤት ጸንቶ የሚኖር ማን ነው? ወመኑ ያጸልል ውስተ ደብረ መቅደስከ። ከባቢሎን ወጥቶ የአብርሃም ዕፃ ክፍል በምትሆን መመስገኛ በተሰራችበት በኢየሩሳሌምስ አድሮ የሚኖር ማን ነው? ዘየሐውር በንጹሕ ወይገብር ጽድቀ። በንጹሕ ግብር ጸንቶ የሚኖር ሰው እውነት ሥራ የሚሠራስ ማን ነው? ወዘይነብብ ጽድቀ በልቡ አስቦ በቃሉ እውነት የሚናገር ማን ነው? ወዘይጓህለወ በልሳኑ በአንደበቱ ምሎ ያልከዳ ማን ነው? ወዘይገብረ እኩየ ዲበ ቢጹ በባልንጀራው ክፉ ያላደረገ ማን ነው? ወዘያጻለ አዝማዲሁ ሰርቆ ቀምቶ እናት አባቱን ያላሰደበ ማን ነው? እኩይ ወልድ ያጼል አባሁ ወእሞ እንዲህ። ወዘምኑን በቅድሜሁ እኩይ ጣዖት የተናቀለት ማን ነው? ዘያከብሮሙ ለፈራህያነ እግዚአብሔርን የሚያመልኩ የሚፈሩ ነቢያት ካህናትን ወጥቶ ወርዶ የሚረዳቸው ማን ነው? አክብር አባከ ወእመከ እንዲህ። ዘይምህል ለቢጹ ወኢይሄሱ ለባልንጀራው ምሎ ያልከዳ ማን ነው? ወዘይለቅሃ ወርቆ በረዴ ገንዘቡን በትርፍ ያላበደረ ማን ነው? ወዘይነስአ ህልያነ በላዕለ ንጹሕ ከድሃው ማማለጃ ያልተቀበለ ማን ነው? ዘይገብር ከመዝ ኢይትሐወክ ለዓለም ይህን አለማድረጉንም የሚያደርግ ሰው መከራ ሥጋ መከራ ነፍስ መጥቶበት በመከራው አይታወክም። አንድም እግዚኦ መኑ የሃድር ውስተ ጽላሎትከ ተስዕሎ ነቢይ የተሰጠው መንፈስ ቅዱስ ነው። ከባቢሎን ወጥቶ ኢየሩሳሌም ገብቶ በጽላሎተ ረድኤት ጸንቶ የሚኖር ማን ነው? አንድም በጽላሎተ ረድኤት ጸንቶ በኢየሩሳሌም አርፎ የሚኖር ማን ነው? ወመኑ ያጸልል ውስተ ደብረ መቅደስከ ከባቢሎን ወጥቶ መመስገኛ በምትሆን በኢየሩሳሌም አድሮ የሚኖር ማን ነው ብሎ ነቢይ ይጠይቃል። በጠየቀ ጊዜ ተሰጥኦ መንፈስ ቅዱስ ወይቤ ዘይሐውር በንጹሕ ወይገብር ጽድቀ ወዘይገብር ጽድቀ በንጹሕ ግብር ጸንቶ የሚኖር ወዘይነብብ ጽድቀ በልቡ አስቦ በቃሉ እውነት የሚናገር ያጸልል ያሃድር ብሎ መንፈስ ቅዱስ ይመልሳል። አንድም ዘእንበለ ይሐውር በንጹሕ ግብር ጸንቶ የሚኖር ነው እንጂ ከሱ በቀር ያለሱ ከሱ ሌላ ማን ነው? አንድም በንጹሕ ግብር ጸንቶ የሚኖር በልቡ አስቦ በቃሉ እውነት የሚናገር ያጸልል ያሃድር ወዘይጓህለወ በልሳኑ በአንደበቱ ምሎ ያልከዳ ወዘይገብረ እኩየ ዲበ ቢጹ በባልንጀራው ክፉ ያልሰራ ያጸልል ያሃድር እንዲህ ያደረገ ሰው መከራ ሥጋ መከራ ነፍስ መጥቶበት አይታወክም። አንድም ከገንዘቡ በትርፍ ያላበደረ ሰው እንጂ ይህን አለማድረጉንም የሚያደርግ ሰው መከራ ሥጋ መከራ ነፍስ መጥቶበት አይታወክም። አንድም ወዘይገብር ከመዝ ኢይትሐወክ ለዓለም ይህን ማድረጉን የማያደርግ ሰው መከራ ሥጋ መከራ ነፍስ መጥቶበት አይታወክም። ከዚያ መኑ ያለውን ትቶ ከዚህ ዘይገብር ያለውን ትቶ 10 ይሆናል። የ10ሩ ቃላት የ10ሩ ሕዋሳት የ10ሩ አውታረ በገና ምሳሌ አንድም ሁሉም 13 ይሆናል። 10ሩ አይለወጥም። ሦስቱ የሦስትነት ምሳሌ። አመሰላ ሳሁ